ታሪኩ ሲጀምር ልጇን ከደም ካንሰር በሽታ ለማዳን ሳራ ለአንድ ሌሊት ክብሯን ለባለጸጋው አለቃዋ ለመሸጥ ትገደዳለች። በዚህም ለልጇ ቀዶ ጥገና የሚያስፈልገውን $250,000 ማግኘት ቻለች። ምንም እንኳን ሳራ በከፍተኛ ሁኔታ ብታመነታም ለልጇ ህልውና ስትል ክብሯን ከመለወጥ ውጪ ሌላ አማራጭ አልነበራትም። በማግስቱ ጧት ላይ ሳራ የሆቴሉን ደረጃ ከወረደች በኋላ አለቃዋ ያዘጋጀላትን በገንዘብ የተሞላ ቦርሳ ይዛ በድንጋጤ ውስጥ ሆና ከሆቴሉ ትወጣለች። ቢሊዮነሩም ከፎቅ ላይ ሆኖ በንቀት ይመለከታት ነበር። እሷንም ልክ እንደ ሌሎቹ ገንዘብ አዳኝ ሴቶች አድርጎ ይፈርጃታል። ለልጇ ንቅለ ተከላ ክፍያውን ከፈጸመች በኋላ የሳራ የጥንካሬ ግንብ ተናደ። ከዚህ በፊት ብድር ለማግኘትና እርዳታ ለመጠየቅ ያልሄደችበት ቦታ አልነበረም። የሟች ባለቤቷን ቤተሰቦች እንኳን ተማጽና ነበር። ነገር ግን አማቷ 1 ሳንቲም እንኳን ለመስጠት ፍቃደኛ አልነበሩም። ልጃቸውን ሳራ ያገባት የእሳቸውን ፍቃድ በመቃወም ስለነበር ከዚያ ጊዜ ጀምሮ ሳራን ይጠሏት ነበር። ልጃቸው በመኪና አደጋ ሲሞትም ጥፋቱን ሁሉ በሳራ ላይ በመጫን የልጅ ልጃቸውን እንኳን ዕውቅና ለመስጠት ፍቃደኛ አልነበሩም። ከዛ በኋላ ሳራ አማራጭ ሲጠፋባት ዚን ወደ ተባለው የድርጅቱ ስራ አስኪያጅ ቢሮ በመግባት $250,000 የደሞዝ ቅድመ ክፍያ ተጠይቋለች። ይህን ጥያቄ አለቃዋንና የድርጅቱ ባለቤት የሆነውን ዚንን ያስገርመዋል። ሳራ በኩባንያው ውስጥ ከገባች ገና 1 ወር ብቻ ስለነበር ምንም እንኳን ጎበዝ ሰራተኛ ብትሆንም ጥያቄዋ ግን ከልክ ያለፈ ነበር። እሱም አሁን ይህን ያህል ብር የጠየቅሽ ቀጥሎ ደግሞ ድርጅቱን ካልመራውት ያለሽ በማለት ያሾፍባታል። ሳራም ያለቃዋን ሽሙጥ ብትሰማም እውነቱን ለመናገር አልደፈረችም ነበር። ምክንያቱም ስራ ስትቀጠር ጓደኛዋ ልጅ እንዳላት በፍጹም እንዳትናገር አስጠንቅቃት ነበር። ዚን ሰራተኛ ሲቀጥር በጣም ጥብቅ ነበር። በተለይ ያገቡ ሴቶች የቤተሰብ ኃላፊነት ትኩረታቸውን ይወስዳል፣ ምርታማነታቸውም ይቀንሳል በሚል እምነት ፈጽሞ ያገቡ ሴቶችን አይቀጥርም ነበር። ሳራም ወደ ድርጅቱ ስትገባ ስራዋን ለማቆየት ስትል ያላገባች መሆኗን ዋሽታ ነበር። ሳራ ልክ ተስፋ በቆረጠችበት ሰዓት ዚን ብሩ እንደሚሰጣት ይነግራታል። ይህም የሚሆነው አብራው ካደረች ብቻ እንደሆነ ጨምሮ ይነግራታል። በዚህ ሰዓትም ሳራ በንዴት በሩን በኃይል ዘግታ ክፍሉን ለቃ ትወጣለች። በእውነቱ ዚን ሳራን ገና እንዳያት በውበቷ ተማርኮ ነበር። ነገር ግን ዚን በሴቶች ላይ ባለው ጥላቻ የተነሳ ስሜቱን ይገታ ነበር። ይህ ጥላቻ የመነጨውም ከወላጆቹ ደስተኛ ካልሆነ ትዳር ነበር። አባቱ እናቱን በሌላ ሴት ይከዳት ስለነበር እናቱ ቆንጆ ሴቶችን በፍጹም እንዳታምን ብላ አስጠንቅቀው አድጓል። ሳራ ክፍሉን ለቃ እንደወጣች ሐኪሙ አስደንጋጭ ዜና ይዞ በመደወል እስከ ነገ ድረስ ክፍያውን ካልከፈለች አካል ለጋሹ ግለሰብ ፍቃዱን አንስቶ ለሌላ ታካሚ እንደሚሰጥ ይነግራታል። ይህ ማለትም ልጇ ሳይታከም ይሞታል ማለት ነው። ልጇ በህይወት ለመኖር ብቸኛዋ ምክንያት ነበር። ለእርሱ ስትል ዓለምን አመድ ለማድረግ ወደ ኋላ አትልም። ስለዚህ ለገንዘቡ ስትል ካለቃዋ ዚን ጋር አንድ ሌሊት ለማሳለፍ በግዴታ ትስማማለች። ዚን ውጭ ላይ ምንም እንዳልተፈጠረ ቢመስልም በውስጡ ግን በደስታ ፈንጥዞ ነበር። በዛ ሌሊት ሳራ ጥቁር ልብስ ለብሳ የሟች ባለቤቷን ፎቶ በግንባሩ ከደፋቸው በኋላ ሆቴል እንደደረሰች በቀጥታ ወደ ክፍሉ ያመራሉ። ያቺ ሌሊት በሁለቱም አእምሮ ውስጥ ለዘላለም የምትታወስ ትሆናለች። በማግስቱ ሳራ የልጇን ቀዶ ጥገና ክፍያ ሙሉ በሙሉ ትከፍላለች። ነገር ግን በውስጧ የደረሰባትን የስነ ልቦና ቁስል ስለረበሻት ለጓደኛዋ እንኳን መናገር አልቻለችም ነበር። በዚህ መሃልም ዚን ራሱን እንደሚያስበው ጨካኝ አለመሆኑን ይረዳል። በሳራ ፍቅር ወድቆ እንዳይቀርም ይሰጋል። እንደ ዕድል ሆኖ የሳራ ልጅ ቀዶ ጥገናው ተሳክቶለት ከስጋት ነፃ ይሆናል። ከዛ በኋላ ሳራ ስራዋንና ልጇን መንከባከብን ጎን ለጎን ለማስኬድ ትጥራለች። ዘግይታ መግባቷ ዚንን ቢያበሳጨውም የምታቀርባቸው ፕሮጀክቶች ግን በሁሉም ዘንድ አድናቆትን ያተርፉ ነበር። አስቸጋሪው ዚን እንኳን ሳራ ጎበዝ መሐንዲስ መሆኗን አምኖ እጅግ ወሳኝ የሆነ ፕሮጀክት ይሰጣታል። ከዛ በኋላ ዚን ሳራን ወደ ዱባይ ለስራ ጉዞ አብራው እንድትሄድ ያዛታል። ድሃና ረዳት የሌላት እናት ይህንን ጥያቄ ውድቅ ማድረግ ስለማትችል ቀዶ ጥገና አድርጎ ገና ላልነቃው ልጇ ሞግዚት ቀጥራ ትታው ለህልውናቸው ስትል ወደ ዱባይ ትሄዳለች። በአውሮፕላን ላይም እያሉ ዚን ስለ እርሷ ማንነት ለማወቅ ቢሞክርም ነገር ግን ሳራ ስለ ስራ ብቻ ማውራቷን ትቀጥላለች። ከዛ በኋላ በስራ ስብሰባ ላይ ሳራ ያሳየችው የመደራደር ችሎታ ዚንን ያስደምመዋል። ከስብሰባው በኋላ አብረው መጠጥ እንዲጠጡ ቢጋብዛትም ሳራ ግን እምቢ ትለዋለች። ዚን ሊተወው ቢሞክርም አንድ አዲስ ሐሳብ ይመጣለታል። ወደ ሳራም ቀርቦ የዛሬ ሌሊትን አብራው ካደረች $300,000 እንደሚሰጣት ይነግራታል። ይህ ጥያቄ ግን ሳራን በእጅጉ ያስከፋትና ተቆጥታ ጥላው ትወጣለች። ዚን ግራ ተጋብቶ ቢቀርም
ሊያስገድዳት አልፈለገም። ሳራም ልትሄድ ሻንጧን ይዛ ስትወጣ መንገዷን ዘግቶ ይቅርታ ይጠይቃታል። በዚህ ሰዓት በረራ የለም፣ እዚሁ ረፊ አረብሽሽም በማለትም ሳራን ያስቀራታል። ከዱባይ ሲመለሱም ዚም ለመጀመሪያ ጊዜ ለምን ተስማማሽ? አሁንስ ለምን እምቢ አልሽ ብሎ ሳራን ይጠይቃታል። ሳራ ግን ምንም ነገርን አለመንገር ትመርጣለች። እንደደረሱም በቀጥታ ወደ ሆስፒታል ልጇን ለማየት ትሄዳለች። ዚን ግን ሳራን ከአይምሮ ማውጣት አልቻለም። እንደ ሰደድ እሳት ስሜቱ እየጨመረ ይመጣል። አንድ ምሽትም በሥራ ሰበብ ጓደኞቹ ባሉበት የራት ግብዣ ይጠራታል። በዚያ መሃልም ልጇ ደውሎላት አባቱ ከሞተ ጀምሮ ልጇ ከሷ ጋር ያለው ቁርኝት ጥብቅ ስለነበር በየምሽቱ ተረት ካልነገረችው አይተኛም ነበር። ሳራም ወደ በረንዳው ወጣ ብላ እወድሃለሁ እያለች ለልጇ ስትናገር ዚን ሰማና በስተት ጓደኛ አላት ብሎ በማሰብ ይከፋል። በንዴትም የሳራን የ2 ወር ስራ ወደ 3 ሳምንት ያሳጥረዋል። ሳራ ግራ ቢገባትም ለልጇ ስትል ስራውን ለመጨረስ ከጓደኛዋ ቴማ ጋር ሌት ተቀን ትሰራ ጀመር። ከዛ በኋላ ሳራ ረጅም ጊዜ ስትሰራ ስለቆየች በድካም ብዛት ጥቂት ቀናት እረፍት ትወስዳለች። ዚን ግን ከሌላ ወንድ ጋር ልትገናኝ ነው በሚል ቅናት ይሰቃያል። ይህንን የተረዱ ጓደኞቹና እናቱ ወደ አንድ የሆስፒታል በጎ አድራጎት ስራ ይዘው ትሄዳሉ። እዚያም የሆስፒታሉ ዳይሬክተር አንዲት እናት ልጇን ለማዳን በጭንቅ ሰዓት $250,000 አምጥታ እንዳዳነችው ታሪኩን ይናገራሉ። ዚንም ያቺ እናት ሳራ መሆኗን ሲረዳ ክው ብሎ ይቀራል። ሳራ ራሷን የሸጠችው ልጇን ለማዳን እንደሆነም ይገባዋል። ሳራም ታሪኳ መታወቁን ስታቅ በድንጋጤ ከሆስፒታሉ ትወጣለች። ዚን በሰራው ስህተትና ሳራን ባዋረደበት መንገድ እጅግ ያፍራል። ዚን ሌሊቱ ሙሉ ሳይተኛ አድሮ ወደ ቤቷ በመሄድ ይቅርታ ቢጠይቃት የልጅሽን ህይወት ለማዳን እንደሆነ ብረዳ ኖሮ እንዲህ አይነት ክፉ ጥያቄ አላቀርብልሽም ቢላትም ሳራ ግን በህይወቷ የደረሰባት መከራ፣ በዚን የተሰነዘረባት ስድብ በልቧ ትልቅ ጠባሳ ጥሎባት ስለነበር የዚንን ይቅርታ ሳትቀበለው ትቀራለች። ከዛ በመቀጠል የኩባንያው አስተዳደር ሳራ ልጅ አለኝ የሚለውን ደብቃ በመግባቷ ሊያባሯት ሲወያዩ የዚን ጓደኛ ካራም ደግሞ ለሳራ ቀድሞውኑ ጥሩ አመለካከት ስለነበረው ሳራ ልጅ እንዳላት በመደበቋ ከስራ እንድትባረር በቦርዱ የቀረበውን ሐሳብ ይቃወማል። የየሆነም እያለ ሳራ ማንም ባልጠበቀው መልኩ ራሷ የሥራ መልቀቂያውን ቀድማ ታስገባለች። ዚንም መልቀቂያዋን ላለመቀበል ቢለምናትም የደረሰብኝን ስድብና ውርደት አይረሳኝም ብላ ስራዋን ለቃ ትወጣለች። ሳራ በሩን ዘግታ እንደወጣች ዚን ሳራ በሌሎች ኩባንያዎች ውስጥ ስራ መፈለግ አለመፈለጓን እንዲያጣሩ ትዕዛዝ ያስተላልፋል። በቀጣዮቹ ቀናት ሳራ ልጇን በማስታመምና ስራ በመፈለግ ትወጠራለች። አንድ ቀንም ከ3 ታዋቂ ኩባንያዎች የስራ ጀምሪ መልእክት ይደርስላታል። የስራ እድሉም ምንም አይነት ቃለ መጠይቅ የሌለበት፣ ሳራ እሺ ካለች ብቻ ወዲያውኑ መጀመር የምትችልበት ነበር። ሳራ ሁኔታው አስፈሪ ሆኖ ስላገኘችው ለጓደኛዋ ለቲማ ታማክራታለች። ቲማ ግን አልገረማትም። ዚን የታዋቂ ኩባንያዎችን ስም ሲሰበስብ እንደነበር በማስታወስ በየቦታው ሳራ እንዲቀጥሯት ጥሩ ጥቆማ እየሰጠ እንደነበር ትነግራታለች። ሳራም ይህንን ስትሰማ በዚን ጣልቃ ገብነት ትናደዳለች። በሱ ዕዳ ውስጥ ላለመግባት ስትልም የቀረቡላትን እድሎች በሙሉ ውድቅ ታደርጋለች። ከዛ በኋላ ሳራ የልጇን ህመምና የደረሰባትን መከራ ለመርሳት ወደ ሟች ባለቤት መቃብሯ በሄደችበት ሰዓት በአጋጣሚ የባለቤቷ ቤተሰቦች ወደ ልጃቸው የመቃብር ስፍራ ይመጣሉ። ከቀናት በፊት አማቷ እርዳታ ነፍጓት የነበረ ሲሆን አሁን ግን አማቷ በብቸኝነትና በጸጸት ተውጠው ስህተታቸውን በማወቅ ይቅርታ እንድታደርግላቸው ይጠይቋታል። ሳራ ይቅር ለማለት ቢከብዳትም ልጇ የአያቱን ፍቅር ማግኘት አለባት ብላ በማሰብ ይቅርታ ታደርግላቸዋለች። በዚያው ምሽትም አማቷ አንድ ጥቁር ቦርሳ ጥለው ይሄዳሉ። በውስጡም በመቶ ሺዎች የሚቆጠሩ ዶላር ነበረበት። ይህ ለቀዶ ጥገና እንዲሆን አማቷ አዘጋጅተው የነበረ ቢሆንም ቢሰጧት ግን አፍሮ ስለነበር አስቀምጠው እንዲሄዱ ሳራ ትረዳለች። ታሪኩ ወደ ዚን ሲመልሰን ከሳራ መልቀቅ በኋላ ዚን በከፋ ሁኔታ ውስጥ እንደነበረ ያሳየናል። አንድ ቀን ግን አዲስ ተስፋ ወደሱ ይመጣል። ሳራ ስትመራው የነበረው ፕሮጀክት ዓለም አቀፍ የአርኪቴክቸር ሽልማትን ያሸንፋል። ዚንም ይህንን አጋጣሚ ተጠቅሞ አስቸኳይ ጉዳይ አለ በሚል ሰበብ ወደ ሳራ በመደወል ወደ ሬስቶራንት ይጋብዛታል። ፊልሙም በመጨረሻ ሳራና ዚን በዝግታ ሲያወሩና ሳራም ተነስታ ስትሄድ እያስቃኘን የሳራ ዕጣ ፈንታ ምን ሊሆን እንደሚችል እኛው እንድንገምት አድርጎና ታሪኩ ቀጣይነት ሊኖረው እንደሚችል ጠቆም አድርጎ እዚህ ጋር ይቋጫል።